ሰላም ይላኸም ነው። ዛሬ ላይ የጊዜ አጠቃቀምን በተመለከተ እናያለን። ጊዜያችንን በአግባቡ ለመጠቀም የሚያደርገን አመለካከታችን ነው። ይህ ማለት ምን ማለት ነው? ውስጣችን ላይ ያደረው አመለካከት በአግባቡ እንድንጠቀም እንዳንጠቀም ሊያደርገን ይችላል። ለምሳሌ የተሰጠን ሁላችንም ተመሳሳይ አንድ ቀን በተለያዩ ሰዎች እሳቤ ምክንያት ጊዜያቸውን በደንብ የሚጠቀሙ የምንላቸው አሉ፣ የማይጠቀሙበት ደግሞ ብለን ልንፈርጃቸው የምንችላቸው አሉ። ይህንን አንድ ቀን የሆነ ሰው አንድ ቀን ነው ብሎ ካሰበ የእውነትም አንድ ነገር ነው። ቢያመልጠው ባያመልጠው እምብዛም ልዩነቱ አይታይም እሱ ጋር። ሌላኛው ሰው ደግሞ ይህንኑ ተመሳሳይ አንድ ቀን ግን በሰዓት ቢወስደው 24 ሰዓት ይሆናል። ስለዚህ 24 ሰዓት ሙሉ ከሚያመልጠኝ ብሎ የሆነ ሰዓቱን ለመጠቀም ጥረት ሲያደርግ ከመጀመሪያው ካነሳነው ሰው በጣም የተሻለ እንደሆነ ያሳየናል። ሶስተኛ ደረጃ ላይ ያለ ሌላኛው ሰው ደግሞ ይህንኑ ተመሳሳይ 24 ሰዓት ወደ ደቂቃ ቀይሮ 1440 ደቂቃ ይሆናል። ስለዚህ በዚህ በደቂቃ የሚያስበው ሰው እስካሁን ድረስ ካየናቸው ሰዎች በጣም የተሻለና ስኬታማ ብለን እንድንፈርጃቸው ከምንችላቸው ሰዎች አንዱ ሊሆን ይችላል። ምክንያቱም ቢያመልጠኝ 440 ያመልጠኝ፣ ግን 1000ውን ለመጠቀም እሞክራለሁ ሊል ስለሚችል። ሌላም አለ፣ ሰከንድ የሚያስባለ፣ ፍራክሽን ኦፍ ሰከንድ እንደ ቅጽበት እንደምንለው ሁሉ የሚያስባለ። እነዚህ ሰዎች በሙሉ አመለካከታቸው ብቻ ጊዜያቸውን በአግባቡ እንዲጠቀሙ ወይም ደግሞ እንዲሁ እንዲያባክኑ ሊያደርጋቸው ይችላል። ሁለተኛው ደረጃችን ሞዴል አምጥቻለሁ። ይሄ ሞዴል አይዘናወር ማትሪክስ ይባላል። የዚህ ሞዴል ዓላማው በጣም አስፈላጊ በጣም አስቸኳይ የሆኑ ነገሮችን ቅድሚያ እንድንሰጥ ያደርገናል። ስለዚህ ዝርዝር ማዘጋጀት ይገባል። ቅድሚያ ዝርዝር ካዘጋጀን በኋላ የመጀመሪያው በጣም አስቸኳይ እና በጣም አስፈላጊ የሆነው ነገር ቅድሚያ መሰጠት አለበት። ከማንም ጋር አይወዳደርም። አሁኑኑ መደረግ አለበት። ሁለተኛ ደረጃ ላይ የምናገኘው ብዙዎቻችን የምንሳሳትበት ነው። በነገራችን ላይ በጣም አስፈላጊ የሆነው ላይ ነው ትኩረት ማድረግ የሚገባው፣ ግን ደግሞ አያስቸኩልም። ለብዙዎቻችን ግን ፈተና የሚሆንብን በጣም የሚያስቸኩለውና እምብዛም የማያስፈልገው ላይ ነው። ይሄ ሶስተኛ ደረጃ ነው። ግን አሁን ላይ እያለን ያለ ነው በጣም አስፈላጊ የሆነ ግን ደግሞ የማያስቸኩል። ይሄ ምንድን ነው ማድረግ የሚገባው? በቅርብ ጊዜ ለማድረግ እቅድ ማውጣት ይገባል። ምክንያቱም አንደኛ ደረጃ ያለው በጣም አስፈላጊ በጣም አስቸኳይ የሆነ አንገብጋቢ ጉዳይ ስላለን የመጀመሪያው ላይ ስለምንጠመድ በተመሳሳይ ሰዓት የተለያየ ቦታ ላይ መሆን ስለማንችል ሁለተኛው ላይ በቅርብ ሰዓት ላደርገው ቀጠሮ ይዛለ ማለት ነው። ሶስተኛ ደረጃ ላይ ያልነው ቅድም የምንሳሳትበት ያልኩት በጣም አስፈላጊ ሳይሆን በጣም አስቸኳይ ነገር ግን እምብዛም የማያስፈልግ ይኖራል። ይሄንን ከእኛ ጋር ብዙም ግንኙነት የሌለው በመሆኑ ሌላ አካል ይሄንን ሊፈጽምልን የሚችል አካል ወይም ደግሞ የተለያዩ አማራጮችን እንፈልጋለን። ስለዚህ ውክልና መወከል ይቻላል። አራተኛና የመጨረሻው በጣም በሚያሳዝን ሁኔታ ብዙዎቻችን ተጠምደንበት የምንውለው ከእኛ ጋር ምንም አይነት የህይወት ግንኙነት የሌለው ማለትም የማያስፈልግ እንደገና የማያስቸኩል ነገር ላይ ነው። ይሄንን ምን ማድረግ ይገባል? መሰረዝ። ለዛ ነው ቀድመን ዝርዝር 1 2 3 ብለን ማስቀመጥ አለብን ያልነው ለዛ ነው። ስለዚህ መሰረዝ ይገባል። ይሄ እንዲያውም እንዳይረብሸን የዕለት ተዕለት እንቅስቃሴያችን ላይ ዛሬ የተሰጠኝን ጊዜ የምጠቀምበትን መንገድ እንዳይረብሸኝ ራሱ መሰናክል እንዳይሆን መሰረዝ ማጥፋት ይገባል። በዚህ አይነት መልኩ ጊዜያችንን በአግባቡ መጠቀም እንችላለን እላለሁ። ሰላም።